የዓለም ዋንጫው እንደቀጠለ ነው። ፊፋ ለ1000ኛ ጨዋታው ዝግጅቱን ጨርሷል። የእንግሊዝ ፕሪሚየር ሊግ የ26 የ27 መርሃ ግብር ይፋ ሆኗል። እንዴት ውላችኋል ተመልካቾቻችን? የጎልደን ስፖርት የዩቲዩብ ገጽ ነው። ሰብስክራይብ በማድረግ ተወዳጁን። የ2026ቱ የዓለም ዋንጫ ሁለተኛ ዙር ጨዋታዎች ትላንትና መጀመራቸው ይታወቃል። ዛሬም ጨዋታዎቹ ቀጥለው ይከናወናሉ። በግሩፕ ዲ ወይም በምድብ 4 ምሽት 4 ሰዓት ላይ አዘጋጅ ሀገር አሜሪካ ከአውስትራሊያ ጨዋታቸውን ያደርጋሉ። እንዲሁም ደግሞ ከዚህ ጨዋታ በኋላ ሌሊት ላይ ተርኪ ከፓራጓይ የምድቡ ሌላኛው ጨዋታ ይከናወናል። ሁለቱ ቡድኖች በመጀመሪያው ጨዋታ አሜሪካና አውስትራሊያ በድል ስለመጡ ከሜክሲኮ ቀጥሎ ሁለተኛው በዓለም ዋንጫ ወደ ጥሎ ማለፉ ወይም ወደ 32ቱ የተቀላቀለ ሀገር መሆኑን ማረጋገጥ የሚችሉበት እድል እጃቸው ላይ ያለ። በተቃራኒው የተርኪና የፓራጓይ ጨዋታ በብዙ ጉጉት ይጠበቃል። አንደኛቸው ምናልባት የመውደቂያ ካርዳቸውን ሊመዙ የሚችሉበት እድል ስለሚኖር ይህ ጨዋታ በብዙ ጉጉት ይጠበቃል። አሜሪካውያኑ ከማውሪሲዮ ፖቼቲኖ ጋር አስደናቂ ጅምር አድርገዋል። ፓራጓይን 4-1 ማሸነፋቸው ይታወሳል። ዛሬም በቀያቸው አውስትራሊያን አሸንፈው ወደ ቀጣይ ዙር ለማለፍ በትልቁ ተስፋን ሰንቀዋል። ፑሊሲክና ባሉገን ዛሬም የዚህ ቡድን ዋነኛ ተጫዋቾች እንደሚሆኑ ይጠበቃል። በአውስትራሊያ በኩልም በተመሳሳይ ከከባዱ ድብደባና ከአደገኛው የተርኪ የማጥቃት እንቅስቃሴ በኋላ ውዱን 3 ነጥብ ወስደው ነው ወደዚህ ጨዋታ ይህን ጨዋታ ሊያደርጉ የመጡት። ሁለቱ ቡድኖች 3 ነጥብ አላቸው። አሜሪካውያኑ 3 የተጣራ ጎል ሲይዙ አውስትራሊያ 2 የተጣራ ጎል ይዘዋል። ተርኪ -2 በግብዳ በከፍ በማለት 3ኛ ላይ ስትቀመጥ፣ ፓራጓይ 4ኛ ደረጃን ይዛ ተቀምጣለች። በዚሁ ምድብ ቀድሞ ካናዳ ካታርን 6-0፣ ሜክሲኮ ደቡብ ኮሪያን 1-0 ማሸነፋቸው ይታወሳል በቀደመው ምድብ። በዚህ ምክንያት ሜክሲኮ ወደ ቀጣዩ ዙር ማለፏን ያረጋገጠች የመጀመሪያ ሀገር ነች። በዚሁ መድረክ በሁለተኛው ዙር ጨዋታ የግሩፕ ሲ የምድብ 3ቶቹ ጨዋታዎችም እንደሆ ዛሬ ሌሊት የሚከናወኑ ናቸው። ስኮትላንድ ከሞሮኮ 7 ሰዓት ላይ፣ እንዲሁ ደግሞ ብራዚል ከሄይቲ 9 ሰዓት ከ30 ጨዋታዎቻቸውን የሚያደርጉ ይሆናል። ስኮትላንድ የዚህ ምድብ የመጀመሪያው ጨዋታ ብቸኛ አሸናፊ ቡድን ነች። ሄይቲን ማሸነፏ የሚታወስ ነው። በተቃራኒው ሞሮኮና ብራዚል አቻ ወጥተው ነው ወደዚህ ጨዋታ የሚመጡ። ስኮትላንድ ከሞሮኮ 7 ሰዓት ላይ ጨዋታቸውን ያደርጋሉ። ስኮትላንድም እንደ ሜክሲኮ ሁሉ ይህን ጨዋታ በድል የምታጠናቀቅ ከሆነ ወደ 32ቱ ጥሎ ማለፍ ሌላ መሸጋገሯን የምታረጋግጥ ሀገር ትሆናለች። በጅምሩ ሳይጠበቅ በሄይቲ ብልጫ ቢወሰድባትም ዋናውን 3 ነጥብ ይዛ መውጣቷ ይታወሳል። ሞሮኮ በተለየ መልኩ ደግሞ ዓለምን ጉድ ያሰኘ ፐርፎርማንስ ከብራዚል ብሔራዊ ቡድን ጋር በተለይ አማካይ ክፍሏ በጣም አስደናቂ ነበር። ያንን ከፍታ መድገም የምትችል ከሆነ በእርግጥ የሌሊቱ ጨዋታ ውብ እንደሚሆን ይጠበቃል። ሌላኛው ትልቁ የትኩረት ማዕከሉ የሚሆነው ብራዚልን ከሄይቲ የሚያገናኘው ጨዋታ ከሌሊቱ 9 ሰዓት ከ30 ሲል ይጀምራል። ካርሎ አንቸሎቲ ሌላኛው ፈተናቸው ይጀምራል ተብሎ ይጠበቃል። እዚህ ጨዋታ ላይ ከተነሱ ጉዳዮች መካከል በኢባኔዥ ቦታ ዳኒሎ እንዲሁም ደግሞ ማቲያስ ኩኛ ቀድሞ ሊገባ እንደሚችል በቋሚነት ሊጀምሩ እንደሚችሉ እየተነገረ ነው። ኢጎር ቺያጎ እና ኢባኔዝ ከተቀያሪ ወንበር እንደሚነሱ የማንቸስተር ዩናይትዱ ማቲያስ ኩኛ እንዲሁም ደግሞ ተከላካዩ ዳኒሎ በቋሚነት ይጀምራሉ ተብሏል። ባለፈው የሞሮኮ ጨዋታ ላይ ሁለቱ ተጫዋቾች ኢባኔዝ እና ኢጎር ቺያጎን ቀይረው የገቡ ነበር። ምናልባት በሌሊቱ ጨዋታ ግን ቋሚ ተሰላፊ ሊያደርጓቸው እንደሚችል ይጠበቃል። ካርሎ አንቸሎቲ ከኤንድሪክ መሰለፍ አለመሰለፍ ጋር በተያያዘ ያነሱት ጉዳይም ሌላኛው ትልቁ መነጋገሪያ ጉዳይ ነው። ትዕግስት ያስፈልገናል በኤንድሪክ ጉዳይ ላይ። ትልቅ ተጫዋች ነው። ብራዚልን ለረጅም ዓመታት በሱ ብቃት መጠቀሟ አይቀርም። አሁን ግን እሱ መታገስ አለበት። ትልቅ ተጫዋች ነው፣ አዎ፣ ግን ደግሞ አሁን ላይ ትዕግስት ያስፈልጋል ብለዋል። ይሄ ማለት በፍጥነት ኤንድሪክን ልናጫውተው አንችልም የሚል ሀሳብ ነው የሰጡት። በሪያል ማድሪድ ይሄ ተጫዋች የተሳካ ጊዜ አልነበረውም። በውሰት ወደ ፈረንሳይ ተልኮ በዛ ግን የተሳካ ጊዜ ነበረው። በዛ ምክንያት ወደ ቡድን ስብስቡ ተቀላቅሏል። ያም ቢሆን ግን በቋሚነት ወደፊት ለፊት ደግሞ ለመጫወት ጊዜ እንደሚያስፈልገው ትዕግስት እንደሚያስፈልግ ጭምር ነው አሰልጣኝ ካርሎ አንቸሎቲ የተናገሩት። እዚህ ጨዋታ ላይ ዛሬም ብራዚላውያኑ በብዙ የሚጠብቁት ኔይማር ጁኒየር ከቡድኑ ጋር እንዳልተጓዘ ይታወቃል። ስለዚህ ዛሬም ያለ ውዱ ተጫዋቻቸው ይህን ጨዋታ የማድረግ ግዴታ አለባቸው ማለት ነው ሌሊት ላይ። ሌላኛው የስፔን ብሔራዊ ቡድን አሰልጣኝ ዴላ ፎንት ስለ ላሚን ያማል ያነሱት ነገር ሲቹዌሽኑን ኢቫሉዌት አድርገን ለቀጣይ ጨዋታ ይጫወታል አይጫወት የሚለውን እንወስናለን ብለዋል። ከሳዑዲ አረቢያ ጋር የሚኖረውን ጨዋታ ባለፈው ጨዋታ በመጀመሪያው አጋማሽ እንዳልተጫወተ ከኬፕ ቨርዴ በነበረው ጨዋታ ቡድኑ ነጥብ ተጋርቶ በወጣበት ጨዋታ ላይ ላሚን ያማልን ግልጋሎት ለውስን ደቂቃን ያገኘው አሁን በቋሚነት ለማስጀመር በሚያስችሉ ጉዳዮች ላይ ከሚመለከታቸው የሕክምና ባለሙያዎች ጋር እየተነጋገሩበት እንደሆነና ሁኔታዎች የሚፈቅዱ ከሆነ ተጫዋቹን ወደ ቋሚነት አምጥተው ወይም የሰፋ ደቂቃ ሰጥተው በሳዑዲ አረቢያ ጨዋታ ሊጠቀሙት እንደሚችሉ ጥቆማ ሰጥተዋል። ዓለም ዋንጫ መረጃዎች ዞር ስንል የእንግሊዝ ፕሪሚየር ሊግ 26-27 የውድድር ዘመን ፕሮግራም ዛሬ ይፋ ሆኗል። የዋንጫ አሸናፊው አርሰናል የመክፈቻ ጨዋታውን ከኮቬንትሪ ሲቲ ጋር ያደርጋል በኤምሬትስ።
አርብ ቀን ነው የሚጀምረው። ኦገስት 21 የእንግሊዝ ፕሪሚየር ሊግ መነሻውን ያደርጋል። በዛው የመጀመሪያ የመክፈቻ ሳምንት ኤቨርተን ከክሪስታል ፓላስ፣ ኖቲንጋም ፎረስት ከሊድስ፣ ብራይተን ከአስቶን ቪላ፣ ኒውካስል ዩናይትድ ከሊቨርፑል፣ ሀል ሲቲ ከማንቸስተር ዩናይትድ፣ ኤፕስዊች ታውን ከሰንደርላንድ፣ ብሬንትፎርድ ከቶትናም፣ ማንቸስተር ሲቲ ከቦርንማውዝ እና ፉላም ከቼልሲ ጨዋታዎቻቸውን ያደርጋሉ። በተለየ መልኩ ኒውካስል ከሊቨርፑል፣ ማንቸስተር ሲቲ ከቦርንማውዝ እና ፉላም ከቼልሲ የትኩረቶች ማዕከል እንደሚሆኑ ይጠበቃሉ። በሚዛን ደረጃ ከፍ ያሉት ጨዋታዎች እኚህ ናቸው። በተለያየ መልኩ የተለያዩ መረጃዎች እንደነ ስካይ ስፖርት ያሉ ገጾች እነዚህ ጨዋታዎች ደግሞ በአመቱ ወሳኝነት ስላላቸው በደንብ ይጠበቁ ብለዋል። ለምሳሌ ማንቸስተር ዩናይትድ ከማንቸስተር ሲቲ ሴፕቴምበር 12 ቀን ወይም ደግሞ 3ኛው ሳምንት ላይ ወይም 4ኛው ሳምንት ገደማ፣ ማንቸስተር ሲቲ ከማንቸስተር ዩናይትድ ኢቲአር ላይ ማርች 20 ቀን የሚደረጉ ጨዋታዎች ናቸው። ሁለቱ ጨዋታዎች ይጠበቁ ተብሏል። ኤቨርተን ከሊቨርፑል ኖቬምበር 28 በሂልዲንግሰን፣ እንዲሁ ደግሞ ሊቨርፑል ከኤቨርተን ጃንዋሪ 30 በአንፊልድ ጨዋታቸውን ያደርጋሉ። ኒውካስል ከሰንደርላንድ ደርሶ መልስ፣ አርሰናል ከማንቸስተር ሲቲ ደርሶ መልስ፣ ሊቨርፑል ከማንቸስተር ዩናይትድ ደርሶ መልስ እና ቶትናም ከአርሰናል ደርሶ መልስ። እነዚህ ጨዋታዎች ኪ ፊክስቸርስ ተብለው በዋና ፕሮግራምነት የወጡ ናቸው። ትልቆቹ ቡድኖች የመክፈቻና የመዝጊያ ጨዋታዎቹ የትኞቹ ነው የሚለውን ለማየት ያክል አርሰናል ኦገስት 21 ከኮቬንትሪ ሲቲ በሜዳው ይጀምርና ሜይ 30 ከብራይተን በሜዳው ውድድሩን ይጨርሳል። ማንቸስተር ዩናይትድ ኦገስት 22 ቀን፣ አርሰናል ኦገስት 21 ቀን ነው ከኮቬንትሪ የሚጀምረው። ማንቸስተር ዩናይትድ በንጋታው ኦገስት 22 ቀን ከሃል ሲቲ ጋር ከሜዳው ውጭ ይጫወትና ሜይ 30 በሜዳው ከፉላም ጋር የ38ኛ ሳምንት መርሃ ግብሩን ያደርጋል። የቻቪ አሎንሶ ቼልሲ የመክፈቻ ጨዋታውን ከፉላም ያደርጋል። የመዝጊያ ጨዋታውን ከብሬንትፎርድ በሜዳው ያደርጋል። አንዶኒ ኢራኦላን የቀጠረው ሊቨርፑል የመክፈቻ ጨዋታውን ከኒውካስል፣ የመዝጊያውን ከቦርንማውዝ በሜዳው የሚያደርግ ይሆናል። የኢንዞ ማሬስካው ማንቸስተር ሲቲ የመክፈቻ ጨዋታውን ከቦርንማውዝ፣ የመዝጊያውን ከሰንደርላንድ፣ የመክፈቻውን በሜዳው የሰንደርላንዱን ጨዋታ ወደ ስታዲየም ኦፍ ላይት ተጉዞ 38ኛው ሳምንት ላይ እነዚህን ጨዋታዎች የሚያደርጉ ይሆናል። የዝውውር ጉዳዮቻችን እንመልከት። ኤሊዮ አንደርሰን ወደ ማንቸስተር ሲቲ የሚያደርገው ጉዞ አሁን በተሳካና በተቃና ሁኔታ ላይ ያለ ይመስላል። የሁለቱ የተጫዋቹና የማንቸስተር ሲቲ ግንኙነት በጣም ጥሩ ነው ተብሏል። አሰልጣኝ ኤንዞ ማሬስካም የዚህ ተጫዋች የረጅም ጊዜ አድናቂ ናቸው ተብሏል። ማንቸስተር ሲቲ የባንክ ሳጥኑን ሰብሮ ይህን ተጫዋች ሊያስፈርመው የሚችልበት እድል አለ። 120 ሚሊዮን ፓውንድ ገደማ ይደርሳል ተብሏል ሙሉ ዝውውሩ። ማንቸስተር ሲቲ ይህንን መድፈር የሚችል ከሆነ በእርግጥ የተጫዋቹና የኖቲንጋም ፎረስት እህል ውሃ እያበቃ ይመስላል። ከዴክላን ራይዝ እና ከጁድ ቤሊንጋም ጋር ተጣምሮ በእንግሊዝና በክሮኤሽያ ጨዋታ የመጀመሪያ ዓለም ዋንጫ ጨዋታውን ማድረጉ ይታወሳል። ተጫዋቹ ቶትናም ለሚኪ ቫንደቪን 115 ሚሊዮን ዩሮ ገደማ እንደሚፈልግ ተናግሯል። ባርሴሎናና ሊቨርፑል የተጫዋቹን ዝውውር በብዙ እየፈለጉ ነው። ሊቨርፑል በተለይ ኢብራሂማ ኮናቴን አሳልፈው ለሪያል ማድሪድ ከሰጠ በኋላ የተከላካይ ክፍሉን ለማጠናከር የተለያዩ ትልልቅ ተከላካይ ስሞች ጋር ስሙ እየተያያዘ ነው። የመጀመሪያው ተቀዳሚ ተመራጭ ኔዘርላንዳዊ ቫንደቪን ነው። ቶትናም ግን እስከ 115 ሚሊዮን ዩሮ እንደሚፈልግ እየተናገረ ነው። ባየር ሚኒክ ለኦሊሴ ልክ ለኔይማር የተከፈሉ 222 ሚሊዮን ዩሮ እና ከዛ በላይ ይፈልጋል። ፓሪስ ሰን ዠርማ ኔይማርን ከባርሴሎና ለማስፈረም 222 ሚሊዮን ዩሮ ወይም ደግሞ በወቅቱ ምንዛሬ 198 ሚሊዮን ፓውንድ አውጥቶ ተጫዋቹን ወደ ፓርክ ደ ፕራንስ መውሰዱ ይታወቃል። ሪያል ማድሪድ በተለይ ፍሎሬንቲኖ ፔሬዝ በምርጫ ቅስቀሳቸው ወቅት ይህን ተጫዋች አመጣዋለሁ ብለው ቃል ገብተው እንደነበረ ይታወሳል። ሪያል ማድሪድ ለዚህ ተጫዋች የተሻለ ፍላጎት አለው። በተደጋጋሚ አፕሮች አድርጎታል። ባየር ሚኒክ መጀመሪያ የቀረበለትን 150 ሚሊዮን ዩሮ አልቀበልም ማለቱ ይታወሳል። በዛ ምክንያት እንግዲህ ሪያል ማድሪድም ሆኑ ሌላኛው ፈላጊ ሊቨርፑል ይህን ተጫዋች ለማስፈረም የኔይማርን ዋጋ ወይም ከዛ ከፍ ያለ መክፈል ይጠበቅባቸዋል። በተለይ ኦሊሴ በዓለም ዋንጫ የመክፈቻ ጨዋታ ያሳየው አቁሙ በእያንዳንዱ ጨዋታ ላይ 10 ሲደመር ሚሊዮን ዩሮ ሊጨመርለት እንደሚችል የሚያሳይ ነው። ቤልጂየማዊው ጄሬሚ ዶኩ በማንቸስተር ሲቲ ቤት እስከ 2031 ለመቆየት ተስማምቷል የሚሉ መረጃዎች ወጥቷል። ደሞዝም ሆነ ኮንትራቱ ላይ ማሻሻያ እንደሚጨመርለትም ተነግሯል። ባሳለፈው የውድድር ዘመን ማንቸስተር ሲቲ በጣም በጥራት ከፍ ብሎ ሲያገለግሉ የነበረው ተጫዋቹ ዶኩ ነው። በተለይ በሂልዲንግሰኑ የኤቨርተን ጨዋታ 2 ውብ ጎሎችን ከማስቆጠር በዘለለ ቡድኑ ቢያንስ 1 ነጥብ ይዞ እንዲወጣ የነበረው ኮሚትመንት ከፍ ያለ አቅም የተጫዋቹ የሚታወስ ነበር። አሁን ግን ኤንዞ ማሬስካ የተጫዋቹ ከፍተኛ አድናቂ ወይም የሱን የጨዋታ ጊዜ የሚፈልጉ አሰልጣኝ መሆናቸውን ተከትሎ ተጫዋቹ በዛው እንዲቆይላቸው አዲስ ውል እንዲፈርም መፈለጋቸው ማንቸስተር ሲቲዎች ለተጫዋቹ እስከ ሰኔ ወር 2031 ኮንትራት ሊሰጡት እንደሆነ ተነግሯል።
ጋቪ የባርሴሎናው አማካይ በስፔን ብሔራዊ ቡድን ጭምር በመጀመሪያው ጨዋታ በርከት ያሉ ደቂቃዎችን ሜዳ ላይ ያሳለፈው ተጫዋች ሁሊያን አልቫሬዝን በባርሴሎና መለያ ማየት ይፈልጋል። ሪያል ማድሪድ ደግሞ ራሱን ከሁሊያን አልቫሬዝ ዝውውር እንዳወጣ ተናግሯል። የአትሌቲኮ ማድሪዱ ፕሬዚዳንት ኤንሪኮ ሴሬዞ በሪያል ማድሪድ ለተጫዋቹ ያቀረበውን ነገር የምታስታውሱ ነው፣ ሰምታችኋል፣ ይታወቃል። እኛም ለሪያል ማድሪድ ምን እንዳልን ታውቃላችሁ ብለዋቸዋል ለሚዲያ። ይሄ ማለት ሪያል ማድሪድ ያቀረበውን ገንዘብ እንደማንቀበለው ውድቅ እንዳደረግነው ግልጽ ነው የሚል እንድምታለው። ሪያል ማድሪድ ደግሞ ከተጫዋቹ ራሱን ከዝውውሩ አርቋል። ስለዚህ ባርሴሎና ነው አሁን ትልቅ እድል ያለው። ግን ሪያል ማድሪድ ያቀረበውን 150 ሚሊዮን ዩሮ ውድቅ ያደረገው አትሌቲኮ ማድሪድ ባርሴሎና እንዴት እሺ ይላል የሚጠበቀው ጉዳይ ነው። ጋቪ ግን ተጫዋቹን በባርሴሎና ማየት እንደሚፈልግ እየተነገረ የሚገኘው ትልቁ ጉዳይ ነው። ሰርጂ ሮቤርቶ የ34 ዓመቱ ተጫዋች ክለብ ነፃ ሆኗል። በኮሞን ያሳለፈው የቀድሞ የባርሴሎና ተጫዋች በተለይ ሰርጂ ሮቤርቶ ሲባል ያ የባርሴሎና ቡድን 6-1 ፓሪስ ሰን ዠርማን አሸንፎ 4-0 ውጤት የቀለበሰበትን ምሽት ስድስተኛውን ጎል ሲያስቆጥር የሚታወሰው የመስመር ተከላካዩ አማካይም የመስመር አጥቂም ሆኖ መጫወት ይችላል። ይሄ ተጫዋች 34 ዓመት ሆኖታል። አሁን ክለብ የለውም፣ ፍሪ ኤጀንት ነው። እሱን ማስፈረም የሚፈልግ የትኛው ቡድን ወደ ማርኬቱ ቢመጣ በቀላሉ ሊያገኘው እንደሚችል ተነግሯል። ከኮሞ ጋር ተጫዋቹ መለያየቱ ጭምር ተረጋግጧል። አጫጭር ጉዳዮችን ስንመለከት ሮድሪጎ ዳ ፓውሎ በጣም አስደናቂ ሐሳብ ሰጥቷል ስለ ሊዮኔል ሜሲ እውነቱን ለመናገር ስለሚሰብረው ሪከርድ መረጃ የለውም። ስለሰበራቸው ሪከርዶች እንኳን ምንም የሚያውቀው ነገር የለም። ሲጀመር ፐርሲው አያረጉትም እነዚህ ሪከርዶች፣ እሱን ለነሱ እንዲጫወት የሚያረጋው ነገር የለም። ይሄን በእርግጥ አረጋግጥላችኋለሁ። ለነዛ ሪከርዶች ብሎ አይጫወትም። ስለ ሪከርዶቹ ዴንታ የለውም። ግን የሚገርማችሁ በመጨረሻ የሁሉም ሪከርዶች ባለቤት ሆኖ ደግሞ የሚያጠናቀቀው እሱ ነው። ግን ሪከርዶቹ ጭራሽ እንዳሉና እሱ እየሰበራቸው እንደሆነ ብዙዎቹን አያውቅም ወይም ደግሞ ከተሰበሩ በኋላ ነው የሚያውቀው የሚል ነገር ሰጥቷል። በስፔንና በኬቨርዴ ጨዋታ ዓለም በብዙ ያደነቀው ግብ ጠባቂ ቮዚኒያ ስለ እናቱ ያነሳው ሐሳብ በጣም ገዢ ነበረ። በቪዛ ኢሹ ምክንያት በመወደዱ ገንዘቡ በመወደዱ ምክንያት እናቱ መታያየችው እንዳልሆነ ተናግሮ ነበር። የአሜሪካ መንግስት ይህንን ፉሊ ከቨር አድርጎ እናቱን ወደ አሜሪካ ለማምጣት ቃል በገባው መሰረት ዛሬ እናትየው ወደ አሜሪካ እየተጓዙ ይገኛሉ። ፔርሉጂ ኮሊና የፊፋ የዳኞቹ የበላይ አንድ ነገር አስታውቀዋል። በዚህ የዓለም ዋንጫ ቱኒዚያ ከጃፓን እሁድ ለሰኞ አጥቢያ ሌሊት 7 ሰዓት ጨዋታቸውን ያደርጋሉ። እዛ ጨዋታ ላይ ዳኛውን የሚመሩት ሮማኒያዊው ዳኛ ኢስቲቫን ኮቫክ የተለየ መለያ ለብሰው ይገባሉ ተብሏል። ብዙ ጊዜ በተጫዋቾች ነው የተለየ መለያ ለብሰው እንዲገቡ ምን ጠብቀው። እኚህ ዳኛ የተለየ መለያ ለብሰው የሚገቡት ዋነኛው ምክንያት የፊፋ መድረክ ላይ በዓለም ዋንጫ 1000ኛ ጨዋታው ስለሆነ ነው። በዚህ 1000ኛ ጨዋታው ሮማኒያዊ ዳኛ ያን ለማሰብ የተለየ መለያ ለብሰው እንደሚገቡ ተነግሯል። ይሄ ጨዋታ ነገ ሌሊት ወይም ደግሞ ለሰኞ አጥቢያ ቱኒዚያ ከጃፓን 7 ሰዓት ላይ የሚደረግ ጨዋታ ነው። ገጹን ሰብስክራይብ በማድረግ ተወዳጁን። የዛሬው ይሄን ይመስላል። Golden Sport with me Conan Haptamu Abdu. All the game, all the fame, it's the Golden Sport, your #1 show. Golden Sport.